መጽሐፍ ቅዱስ የያዛችሁ እግዚአብሔርን ቃል ዘፍጥረት 15 ቁጥር 1 ያለውን እናነባለን። ዘፍጥረት 15 ቁጥር 1 ጌታ ኢየሱስ ክርስቶስ አነባል። ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። እስቲ ዋጋዬ እጅግ ታላቅ ነው በሉ። ዋጋዬ በዚህ ምድር ላይ ብቻ አይደለም የሚቀረው በሉ እስቲ። ዋጋዬ ወደ ሌላ ሀገር ራሱ ይሄዳል። ዋጋዬ እጅግ ታላቅ ነው። ራእዬ እጅግ ታላቅ ነው። ራእያችሁ እጅግ ታላቅ ነው። ራእያችሁ እጅግ ታላቅ ነው። ዋጋችሁ እጅግ ታላቅ ነው። ጋሻችሁ ለእግዚአብሔር። እግዚአብሔር ለእናንተ ጋሻችሁ ይሁን። እግዚአብሔር ለእናንተ ጋሻችሁ ይሁን። ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ። ከዚህ ነገር በኋላ የእግዚአብሔርም ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። ጌታ በኢየሱስ ክርስቶስም እንደገና ደግማለሁ፣ ዋጋችሁ እጅግ ታላቅ ይሁን። ዋጋችሁ እቺ የምታክል እኮ አይደለም፣ ዋጋችሁ ዓለምን የሚሞላ ነው። በጌታ በኢየሱስ ክርስቶስም ዋጋችሁ ብዙ ነው። ዋጋችሁ ብዙ ነው። እኔ እኮ ዋጋዬ ትንሽ ነው። ሰው እኮ ቢያከብረኝ ራሱ በትንሹ ዋጋ ነው ትላላችሁ። አይደለም፣ እናንተ እንደምትሉት አይደለም። ዋጋችሁ በጣም እጅግ ታላቅ ነው። ዋጋችሁ እጅግ ታላቅ ነው። ከዚህ መጽሐፍ ላይ አሁን የሚሰጣችሁ ርዕስ ራእይ ነው። የዚህ መጽሐፍ ርዕስ መንፈስ ቅዱስ አስተማሪ ነው። መንፈስ ቅዱስ መሪ ነው። መንፈስ ቅዱስ አስተማሪያችሁና መሪያችሁ ነው። መንፈስ ቅዱስ አስተማሪያችሁና መሪያችሁ ነው። ራእይ ማለት ከእግዚአብሔር ዘንድ የሚሰጥ መለኮታዊ እቅድ ነው። መለኮታዊ እቅድ ስንል መለኮታዊ እቅድ ማለት ራእይን ከእግዚአብሔር ዘንድ ነው የምናገኘው። ከእግዚአብሔር ዘንድ ስናገኝ ደግሞ ወደኛ ሲመጣ ራእይ አንድ ሰው የሚያየው ብቻ ነው። ራእይን የሚገነቡ ራእይን የሚሰሩ በሰማያት ያሉ ብዙ ናቸው። ነገር ግን ራእይን የሚያየው አንድ ሰው ነው። ራእይን የሚያየው አንድ ሰው ነው። ግን ራእይን የሚሰሩ ራእይን የሚገነቡ ብዙ ሰዎች ናቸው። እና እግዚአብሔር አንዳንድ ጊዜ በራእይ ሊናገረን ይችላል። እግዚአብሔር አንዳንድ ጊዜ በህልም ሊናገረን ይችላል። እግዚአብሔር አንዳንድ ጊዜ በነቢያት ሊናገረን ይችላል። ስንጸልይ ሊናገረን ይችላል። በመዝሙር ሊናገረን ይችላል። ራእይ ማለት ተኝተን ህልምም ተኝተን ነው የምናየው። ነገር ግን ራእይን የምናየው ተኝተን ሳይሆን ቁጭ ብለን ስራ ስንሰራ ሳናስበው ወደ ሌላ ዓለም ገብተን የምናየው ነገር ነው። እና እግዚአብሔር በራእይ እግዚአብሔር ለአብርሃም በራእይ ተገልጦለት እኔ አብርሃም ወይ አትፍራ አለው። በጌታ በኢየሱስ ስም የፍርሃት መንፈስ ከቤታችሁ ተባረረ። የፍርሃት መንፈስ ከቤታችሁ ተወገደ። ጌታ በኢየሱስ ክርስቶስ ስም ፍርሃት በቤታችሁ ላይ አይኖርም። በጌታ በኢየሱስ ስም ፍርሃት አበቃ። በጌታ በኢየሱስ ክርስቶስ ስም ሰይጣንን ፈርታችሁ እንደሆነ፣ ዓለምን ፈርታችሁ እንደሆነ፣ ሰውን ፈርታችሁ እንደሆነ የፍርሃት መንፈስ አበቃ። በጌታ በኢየሱስ ክርስቶስ ስም የፈራችሁት ሁሉ እሱ ለእናንተ ከእግራችሁ ጫማ ስር ይሰግድላችኋል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አይምሯችሁን ይከፍታል። በጌታ በኢየሱስ ስም ራእይ ያላችሁ እስቲ ራእይ ያለኝ በሉ። ድገሙት፣ ራእይ ያለኝ በሉ። ራእይ ያለኝ በሉ። ራእይ ያለው ሰው እስቲ በእልልታና ጭብጨባ ለእግዚአብሔር
ወደርሷም የሚገቡ ሁሉ አይመለሱም የሕይወትንም ጎዳና አያዩም። አንተ በደጋግ ሰዎች መንገድ እንድትሄድ የጻድቃንን ጎዳና እንድትጠብቅ ቀኖችን በምድር ላይ ይቀመጣሉና ፍጹማን በእርሷ ይኖራሉና ኃጢአን ግን ከምድር ይጠፋሉ። እዚህ ጋር ቆይ። እግዚአብሔር ይባርክ። ኃጢአተኞች በጌታ በኢየሱስ ስም እናንተን ሊያስቱ ወደዚህ የቀረቡ በጌታ በኢየሱስ ስም ወደፊታችሁ መጠጋት ራሱ አይችሉም። በጌታ በኢየሱስ ክርስቶስ ስም ወደፊታችሁ መጠጋት ራሱ አይችሉም። ከሩቁ ካያችሁ ራሱ ከዚች ሀገር ከምትኖሩባት ሀገር ይጠፋሉ። በጌታ በኢየሱስ ክርስቶስ ስም የጻድቃን ማህበር ምድር ትሆናለች። ይህች ምድር ገለባ አትሆንም። በጌታ በኢየሱስ ክርስቶስ ስም አይምሯችሁ ይከፈት። ለእኔ ራእይ ያለኝ ብሎ እስቲ ሰሞኑን የእግዚአብሔር ቃል በልቤ ውስጥ እያመላለሰ የነበረው ነውና ራእይ ያለኝ ብሎ እባካችሁ ራእይ ያለኝ በሉ። ራእይ በሁለት መንገድ ይገለጣል። አንደኛ በመንፈሳችን የምንረዳው ወይም የምንመለከተው የእግዚአብሔር ሐሳብ ነው። ሁለተኛ በግልጽ አይኖቻችን የምናየው ትዕይንት ነው። በአይኖቻችን የምናየው ትዕይንት ነው ሲል ቅድም እንደነገርኳችሁ ቁጭ ብለን ስራ ስንሰራ ስንማር ምናምን ልናይ ይችላል። በግልጥ አይኖቻችን በእነዚህ ወደ ሌላ ዓለም ውስጥ ራሳችንን የት እንዳለን ሳናቅ ራሳችን የቱ ጋር እንዳለን ማን እያናገረን እንደሆነ ምን እያየን እንደሆነ ሳናቅ ራሳችንን ረስተን የምናየው ነገር ነው። ራእይን እቀበላለሁ፣ ራእይ አይቻል የሚሉ ብዙ ሰዎች ናቸው። ራእይ ለእኔ አለኝ የሚሉ ብዙ ህዝብ ናቸው። ነገር ግን ለራእይ የሚሞቱ ለራእይ ዋጋ የሚከፍሉ ሁሉ ግን ጥቂቶች ናቸው። ለራእይ የሚሞቱ እና ራእይ ማለት ካየነው ራሱ በቃ ሆኗል ብለን አምነን የምንተወው ነገር ሳይሆን ራእይ ማለት ዋጋ የሚያስከፍል ነገር ነው። ብዙ ሰዎች ዋጋ ስለሚያስከፍል አዩት እንጂ እግዚአብሔር ይህን ነገር መሆን አለበት፣ ይሄ ነገር ይቀጥላል፣ ስለዚህ መጀመሪያ ዋጋ መክፈል አለበት ስላለ ስለዚህ ይህን ራእይ ለማድረግ አይፈልጉም። ለራእይ የሚሞቱ አይደሉም። ራእይን አየው እያሉ ዓለምን ያውካሉ። ነገር ግን ለራእይ የሚሞቱ ጥቂት ሰዎች ናቸው። ስለዚህ ራእይ ማለት ዋጋ የሚያስከፍል ነገር ነው። ማስታወሻ የያዛችሁ ራእይ ማለት ዋጋ የሚያስከፍል ነገር ነው ብላችሁ ራእይ የሚሞቱ ጥቂት ሰዎች ናቸው። ራእይ ግን አይተው የሚተዉት ግን ምን የሚያክሉ ናቸው? ብዙ ናቸው። ለራእይ የሚሞቱ ጥቂቶች በእጅ በጣት የሚቆጠሩ ናቸው። እነዛ ግን ራእይን አይተው የሚተዉ ብዙ ናቸው። እስቲ ራእይን እቀበላለሁ የምትሉ ሰዎች ራእይ በጌታ በኢየሱስ ክርስቶስ ወደ እናንተ ይምጣ።